ፌስቡክ በሚጢጢ ዶርም ክፍል ውስጥ የተጀመረ የጂኒየስ አእምሮ ምልክት ነው። ፌስቡክ ከ3 ቢሊዮን በላይ ወርሃዊ ቋሚ ተጠቃሚዎች አሉት። ፌስቡክ ከጅምሩ እስከ ዛሬ ድረስ እጅግ በጣም በርካታ ውዝግቦችና ውጣ ውረዶችን አሳልፏል። እስከ ቪዲዮ መጨረሻ ከተከታተላችሁኝ ሁሉንም አንድ በአንድ አስቃኛችኋለሁ። ግን ፌስቡክ የማን ነው? ማን የፈጠረው? ሁሉንም እናያለን። ከዛ በፊት ግን በዚህ ቻናል 2 ፕሮግራሞች ይቀርባሉ። በመጀመሪያው በማጣፈጫችን ዘና ፍታ የሚያደርጉ እንደዚሁም ያስገርማሉ የምላቸው ቪዲዮዎች ከያሉበት ይዤላችሁ መጣ ይሆናል። ከዛ ወደ ሳይዝ ቱር ፕሮግራማችን የምንሻገር ይሆናል። ማጣፈጫችን ተጀምሯል። እንደተለመደው ዘና ፈታ የሚያደርጉ እንደዚሁም የሚያስገርሙ ቪዲዮዎች ከያሉበት ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ለሌሎች እንዲደርስ ላይክ ያደረጋችሁት እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ትሏን ጠቅ በማድረግ የዚህ ምርጥ ቻናል ቤተሰብ መሆን ብቻ ነው። እስከ ቪዲዮ መጨረሻ የትም የለም። ዋው! የዚህ ሰውዬ ደግነት እጅግ ዋው የሚያስብል ነው። እንግዲህ በተጨናነቀ የአስፓልት ላይ ነው፣ በጣም ቢዚ በሆነ አስፓልት ሞተሩን አቁሞ እሳቸውን ሲያሻግር በጣም ልብ የሚገዛ ነበር። ባለበት ምስጋናችን ደስ ብለናል። ቢቀርበትስ ካልቻሉ አልቻሉም እኮ ምን ሊሆነው መኪናውን አቁሞ በእግሩ የሚነካው? ዋው! ድመቷ እንግዲህ በአድናት አስባችኋል። በፍጥነት የሚመጣ መኪና የሆነ አደጋ ሊያደርስባት ይችል ነበረ። ስንት አይነት ጅል አለ በእናታችሁ። ዣንጥላው ብዙ ዝናብ ይደበድቧል። ደግሞ ከገባ በኋላ ዣንጥላው ማብረው ምንድን ነው ለሌባ የሚያጅቡት? እሺ በረዝዱን ያከበሩለት ነው ለካ። የላቸውማ የሞቱ ፎግሩ ማለት ነው። ግን ይሄ ነገር አንዳንድ ጊዜ ማለት ሰው ከአቅሙ በላይ እንደዚህ ከሚል ግድ ነው ቢቀርስ በቃ የለውም ማለት ምን ያህል ኬክ ቤት ድረስ ነው ፎግሩ ምን አስፈላጊ። ይሄ ሰውዬ ደግነቱ በጣም ነው የሚያስቀናው። እንግዲህ መንገድ ላይ ያየው ውሻ ነው በርዶት ምናምን ሲያልፋየው ከዛ ያገኘውን አልብሱት ምናምን ደባብሶት ነው የሚሄደው። ይመች ባለበት ወደቀች አፕሏ። የቀን ሰራተኞች ናቸው እንግዲህ ሰፖርት ለማድረግ ፈልጋ ነው። በጣም ደስተኛ ነው የሆኑት። ደግሞም ደስ ይላል አይደል? ካለን ነገር ማካፈል እንደማለት ነው። ደስ ይላል። ምንድን ነው የሚቆፍሩት? ገባ እኮ ጭራሽ። ዋው! እዛ ውስጥ ጥጃ። ዋው! በጣም ደስ የሚል ወተት አድራሽ ነው እንግዲህ። ሳይክሏ ዳገቱን መውጣት አቅቷታል። ሞተረኛው ከኋላ አይቶ በእግሩ ደገፍ አደረገለት ማለት ነው። በምንችለው ነገር ቀን መሆን ማለት ያለ ይመች። ማጣፈጫችን ይህን ይመስል ነበር። አሁን ወደ ሳይዝ ቱር ፕሮግራማችን እናልፋለን። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። ወደ ሳይዝ ቱራችን። ፌስቡክ የተጀመረው እንደ አውሮፓውያን አቆጣጠር የካቲት 4 2004 ሲሆን መስራቾቹም ማርክ ዙከርበርግ፣ ደስቲን ሞስኮቪት፣ ክሪስ ዩዝ እና ኤድዋርድ ሳቬሪ ናቸው። ቆይ ግን ከዛ በፊት በ2003 ስለነበረው ስለ ፌስ ማሽ ትንሽ ልንገራችሁ። ማርክ ዙከርበርግ በጥቅምት 2003 የመጀመሪያውን ትልቅ ውዝግብ የሳበውን የሃርቫርድ ዩኒቨርሲቲ ተማሪዎች አንዳቸው የሌላኛውን ማራኪነት እንዲወስኑ የሚያስችል ወይም የቁንጅና ውድድር ይዘት አይነት ያለው ፌስ ማሽ የተባለ ድረገጽ ይፋ አደረገ። ይህም ድረገጹ የሴቶችን ፎቶ ጎን ለጎን በመለጠፍ
የግቢው ተማሪዎች እንዲያነጻጽሯቸው እንዲያወዳደሯቸው ያደርግ ነበር። ባጭሩ የቁንጅና ውድድር ይዘት አይነት ያለው ነገር ማለት ነው። በጥቂት ሰዓታት ውስጥ ጣቢያው 22K ወይም 22,000 የፎቶ እይታዎችን አገኘ። ነገር ግን መቆየት አልቻለም። የሰዎችን ፎቶ ያለ አግባብ በመጠቀምና ሕጎችን በመጣስ በጥቂት ሰዓታት ውስጥ ተዘጋ። ለዙከርበርግም በሃርቫርድ ዩኒቨርሲቲ ላይ ሌላ ጣጣ ይዞበት መጣ። ምን አይነት አትሉኝ? የመባረር ስጋት። አንተማ አምፀሃል፣ ተማሪውን ሁሉ አስነስተሃል፣ ያልተፈቀደ ነገር ነው የሰራው፣ ስለዚህ ከዚህ ግቢ መባረር አለብህ ተባለ። እና እንዴት ሆነ ካላችሁኝ ዙከርበርግ ማሩኝ አጥፍቻለሁ ብሎ ይቅርታ ጠይቆ የአስተዳደር ቦርዱ እንዲቆይ ወሰነለት። በነገራችን ላይ ይህን ቻናል ሰብስክራይብ አድርጋችኋል? እስካሁን ሰብስክራይብ ቶላን ጠቅ በማድረግ የዚህ ምርጥ ቻናል ቤተሰብ እንድትሆኑ ጋበዝኳችሁ። ከዚያ በኋላ ነበር ዙከርበርግ ስለ ጉዳዩ በደንብ ማሰብ የጀመረው። ከአንድ ዓመት በኋላ በየካቲት 4 2004 ማርክ ዙከርበርግ ተባባሪ መስራቾቹ ደስቲን ሞስኮቪትስ፣ ክሪስ ሂውዝ እና ኤድዋርድ ሳቬሪን ለሃርቫርድ ዩኒቨርሲቲ ተማሪዎች theFacebook.com በሚል አስተዋወቁት። መጀመሪያ ላይ የተከፈተው የሃርቫርድ ኢሜል አድራሻ ላላቸው ተማሪዎች ብቻ ሲሆን በመጀመሪያዎቹ ወር ውስጥ 50% የኮሌጁ ተማሪዎች ተመዝግበው ነበር። የፌስቡክን ተፈጥሮ ስታስቡት የመውደድ አስተያየቶችን የመስጠት እና የማድነቅ ሱስ ናቸው ተብሎ የሚታሰቡት የስነ ልቦና ክፍሎች ይበልጥ ግልጽ ያደርጋል። አስቡት፣ የሆነ ሰው ፌስቡክ ላይ የሆነ ነገር ቢለጥፍ ሁሉም ሰው ስለዛ ነገር አስተያየት መስጠት ይፈልጋል። ጥሩ ነገር ከሆነ ደግሞ ተወዳጅነቱን ሊገልጽ ይፈልጋል። ለዚህም ላይክ፣ ኮሜንት የመሳሰሉ ነገሮችን ይጠቀማል ማለት ነው። ፌስቡክ እንግዲህ በቅጽበት ተመነደገ። በብዙዎች ዘንድም ፍላጎት ያደገ መጣ። በ2004 መገባደጃ ላይ በአሜሪካና በካናዳ ላሉ ሁሉም ዩኒቨርሲቲዎች ማለት ይቻላል ለአባልነት ክፍት ሆነ እና ሰዎች ለመመዝገብ ልዩ ፍላጎት ያሳዩ ጀመር። በአመቱ መጨረሻ ድረገጹ 1 ሚሊዮን ተጠቃሚዎች ነበሩት። የቴክኖሎጂ እውቀት ያለውና የፌስቡክን ጉዞ ቀድሞ የተረዳው የፔይፓል መስራቹ ፒተር ቲኤል $500,000 ፌስቡክ ላይ ኢንቨስት አደረገ እና ዙከርበርግ ከሃርቫርድ ተነስቶ ፌስቡክን ካሊፎርኒያ በሚገኝ አዲሱ ዋና መስሪያ ቤት ይመራ ጀመር። ከዚያ ፌስቡክ በዓለም ዙሪያ ተሰራጨ። ይህም በማይታመን ሁኔታ ዋጋ ያለው ብቻ ሳይሆን በ21ኛው ክፍለ ዘመን መጀመሪያ ላይ ከነበሩት እጅግ በጣም አስፈላጊ ተቋማት አንዱ ሆነ። ሴፕቴምበር 1 2005 ፌስቡክ የመጀመሪያ ጊዜ ከኮሌጅ ካምፓሶች አልፎና ለሁለተኛ ደረጃ ተማሪዎች ክፍት ተደረገ። በ2006 ፌስቡክ ከያሁ የቀረበለት የ$1 ቢሊዮን ግዢ ውድቅ አደረገ። ኦክቶበር 4 2007 ትልቅ ገንዘብ ከማይክሮሶፍት 1.6% የፌስቡክ ድርሻ በ$240 ሚሊዮን ገዛ። አስቡት እንግዲህ ከያሁ የቀረበለት $1 ቢሊዮን ነበር። ከአንድ ዓመት በኋላ ግን 1.6%ን ብቻ በ$240 ሚሊዮን ዋው የሚያስብል ሽያጭ ነበር። ኢንቨስትመንቱም የኩባንያውን ዋጋ $15 ቢሊዮን አደረሱ። ፌስቡክ የጉግል ስራ አስፈጻሚ ሼሪል ሳንበርግን እንደ ሲኦ ቀጠረ። ሳንበርግ በቢል ክሊንተን ስር ለግምጃ ቤት ዲፓርትመንት ዋና ሰራተኛ ሆና ከነበረችበት ጊዜ ጀምሮ የአመራር ልምድና የፖለቲካ እውቀት አምጥታለች ተብሎ ይገመታል። ፌስቡክ በዓለም ላለው ሕዝብ ብዙ በጎ ነገሮች እንዳመጣው ለመጥፎ ነገሮች ማስተዋጽኦ አድርጓል። በተለይ በፖለቲካው ዘርፍ ለምሳሌ በቱኒዝ የተቀሰቀሰው ተቃውሞና የአረብ አብዮት ቀስቅሷል። ይህም በሚቀጥሉት ጥቂት ሳምንታትና ወራት ወደ ጎረቤት ሀገራት ተዛምቷል ተብሎ ይተቻል። ፌስቡክ በመካከለኛው ምስራቅ ለሚካሄዱ የወጣቶች አብዮት ቀስቃሽ አንዱ እንደሆነ ይነገርለታል። ክስተቱ የሚያሳየው ፌስቡክ ለፖለቲካ አጀንዳዎች ዓላማ ምን ያህል ኃይለኛ መሳሪያ ሊሆን እንደሚችል ነው። በነገራችን ላይ የበርካታ ውዝግቦችና ርዕሰ ጉዳይ ፌስቡክ እንደ ተጠቃሚ ግላዊነት፣ እንደ ካምብሪጅ አናሊቲክስ ዳታ ቅሌት፣ የፖለቲካ ማጭበርበር እንደ የ2016ቱ የአሜሪካ ምርጫና የጅምላ ክትትል በመሳሰሉ ጉዳዮች ላይ በጣም ብዙ ትችቶችን አስተናግደዋል። ግን መስሚያውን ጥጥ አድርጎ እስከ ዛሬ ድረስ ቀጥሏል።
ፌስቡክ እንደ ሱስና ዝቅተኛ በራስ የመተማመን ስሜትና እንደ የውሸት ዜናዎች፣ የሴራ ንድፈ ሀሳቦች፣ የቅጂ መብት ጥሰትና የጥላቻ ንግግሮች በመሳሰሉ ጉዳዮች ላይ አሁንም በርካታ ትችቶች የቀረቡበት ነው። በርካታ ተጠቃሚዎች ያሉት ፌስቡክ በዓለም ላይ ትልቁ የማህበራዊ አውታረ መረብ ሆኖ የኩባንያው ዋና መስሪያ ቤት በሜንሎ ፓርክ ካሊፎርኒያ ውስጥ ሲሆን ኩባንያው አብዛኛውን ገቢ የሚያገኘው በድረ-ገጹ ላይ ከሚለቀቅ ማስታወቂያ ነው። ቀጥሎም በማርክ ዙከርበርግ ሌላ ከባድ ክስ ቀረበበት። ይህም የቀድሞ ተባባሪ መስራቾች የይገባኛል ክስ አቀረቡበት። ፌስቡክን አብረን ነበር የፈጠርነው፣ ዙከርበርግ ሀሳባችንን ይዞ እጥፍ ብሏል፣ እናም ሸንጥጦናል፣ ስለዚህ የካሳ ክፍያ ያስፈልገናል ብለው ከሰሱት። ከብዙ ክስና ውጣ ውረድ በኋላ በ2008 ወደ ስምምነት ተቃርበው በእያንዳንዳቸው በአክሲዮኑ ላይ የ1.2 ሚሊዮን የአክሲዮን ድርሻ እንዲኖራቸው ተወሰነላቸው። ከ2006 ጀምሮ ፌስቡክ ሁሉም ሰው ከ13 ዓመት ጀምሮ እንዲመዘገብ ፈቀደ። ከጥቂት ሀገራት በስተቀር የዕድሜ ገደቡ 14 ዓመት ነው። ከዲሴምበር 2002 ጀምሮ ፌስቡክ ወደ 3 ቢሊዮን የሚጠጉ ወርሃዊ ቋሚ ንቁ ተጠቃሚዎች እንዳሉት መዝግቦ ነበር። ከጥቅምት 2023 ጀምሮ ፌስቡክ በዓለም ላይ በሶስተኛ ደረጃ የተጎበኘ ድረገጽ ሆኖ ደረጃውን እንዳስጠበቀ ቀጥሎ ነበር። 22.56 በመቶ ተጠቃሚዎች ከአሜሪካ ሲሆኑ በ2010ዎቹ አካባቢ በጣም የወረደ ወይም ዳውንሎድ የተደረገ መተግበሪያ ነበር ፌስቡክ። አሁን የላይክ ሰዓት ነው። ሰብስክራይብ ማድረጋችሁንም እንዳትረሱ። ፌስቡክ በማህበራዊ ሚዲያ እና በማህበራዊ ትስስር አገልግሎት በአሜሪካ የቴክኖሎጂ ኩባንያ ሜታ ባለቤትነት የተያዘ ነው። ሜታ የሚለው ስያሜ የግሪክ ቃል ሲሆን ሁልጊዜ የሚገነቡ ብዙ ነገሮችን የሚያመለክት ነው። በግሪኩ ሜታ ማለት በኋላ፣ ወደፊት ወይም ከላይ ማለት ነው። በስሩም ፌስቡክን ጨምሮ ዋትስአፕን፣ ኢንስታግራም፣ ሜሴንጀር እና ሌሎች በርካታ መተግበሪያዎችን ያስተዳድራል። በዛሬ ሳይዝ ቱራችን እንግዲህ ስለ ፌስቡክ ባጭሩ ቃኝተናል። ቀጣይ እንድሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። ለዛሬ እዚህ ላይ አብቅተናል። ዓለማችን ከስፋቷ ትሰፋለች።